ሰላም እንዴት ቆይታችኋል? ውድ አድማጭ ቤተሰቦቻችን አጫጭር ዘገባዎችን መረጃዎችን ልንሰጣችሁ እነሆ መጥተናል። ኢፈርትን በተመለከተ አዲስ መረጃም መውጣት ጀምሯል። ከጠቅላይ ሚኒስትሩ በቀጥታ በወረደ ትዕዛዝ የኢፈርት ወይም ደግሞ ከኢፈርት ጋር ግንኙነት ያላቸው የባንክ አካውንቶች ሙሉ በሙሉ እንዲዘጉ ደብዳቤ ተልኳል። ስለሱ የምንነግራችሁም ይኖራል። እንደዚሁም ደግሞ ፎቶ ሲዘዋወር ተመልክተነዋል። አፋሕድ ስምምነት ፈጽሟል የሚሉ ዜናዎች በርከት ብለው መሰማት ጀምረዋል። ስለሱስ ምንድነው አዲስ ጉዳይ ያለው የምንነግራችሁ ነው የሚሆነው። ከትግራይም እንደዚሁም አዳዲስ መረጃዎች የሚመጡ ከሆነ የምናደርሳችሁ ነው የሚሆነው። የኢፈርት አካውንት ታግደዋል። በህወሓት የሚተዳደሩት የንግድ ድርጅቶችን ጠቅልሎ የያዘው ኢፈርት የባንክ አካውንት እንዲታገድ ለሁሉም ባንኮች ደብዳቤ መጻፉ ተነግሯል። በእግዱ ውስጥ የደደቢት ማይክሮ ፋይናንስ ሂሳብን እንዳይንቀሳቀስ መታገዱም ተሰምቷል። በሰሜኑ ጦርነት ወቅት ተመሳሳይ እግድ መካሄዱ ይታወሳል። በባለፈውም ጦርነት ከዚህ በፊት ከአማራ ክልሉ በፊት በነበረው የፌዴራል መንግስቱና የህወሓት ጦርነት ጊዜም እንደዚሁ የኢፈርት የባንክ አካውንቶች እንደታገዱ የምናስታውስ ነው የነበረው። ይህንን ተከትሎ በፌዴራል መንግስቱና ወይም ደግሞ በፌዴራል መንግስትና እውቅና የተሰረዘው ህወሓት መካከል ውጥረት መበርታቱ እየተዘገበ ነው። በፌዴራል መንግስቱና በህወሓት መካከል ይህንን እግድ ተከትሎ አዳዲስ የውዝግብ መነሻ ምክንያቶች፣ ተጨማሪ ምክንያቶች እነሆ ወደ ጦርነት ሊያመሩ የሚችሉበት አዳዲስ ምክንያት እነሆ መፈጠር የጀመረ ይመስላል። እንደዚሁም ደግሞ አፋሕድ ስምምነት ፈጽሟል። እንደዚሁ አፋሕድ የሚለው ስያሜ የአማራ ፋኖ ህዝባዊ ድርጅት ነው። ነገር ግን መሬት ላይ ውጊያ እያደረገ ያለው አፋብኃ የሚባለው ወይም ደግሞ የአማራ ፋኖ ብሔራዊ ኃይል የሚባለው ነው። እሱ መሬት ላይ ከፌዴራል መንግስቱ ጋር ጦርነት እያደረገ ያለው ኃይል ነው አፋብኃ። ነገር ግን ድርጅቱን እያደረገ ያለ ተብሎ ስሙ እየተነሳ ያለው አፋሕድ የሚባለው ወይም ደግሞ የአማራ ፋኖ ህዝባዊ ድርጅት የሚል ስያሜ የተሰጠው ነው። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት ወይም ደግሞ አፋብኃድ መካከል የዘላቂ ሰላም ስምምነት ተደርጓል ይላል ያገኘነው መረጃ። በአማራ ክልል መንግስትና በአማራ ፋኖ ህዝባዊ ድርጅት መካከል የዘላቂ ሰላም ስምምነት ተደርጓል። ስምምነቱ የክልሉ መንግስት ለሰላም የሰጠውን አማራጭ አንዱ አካል የሆነና ለቀጣይ የህዝብ ሰላማዊ እፎይታ መሰረት የሚጥል ነው ተብሏል። በሁለት ወገኖች ስምምነት በአደራዳሪነት የአፍሪካ ህብረትና ኢጋድ ተሳትፏል የሚል ስላቅም ተጨምሮበታል። እዚህ መረጃ ላይ የሰላም ስምምነቱ በአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደና በአማራ ፋኖ ህዝባዊ ድርጅት አፋሕድ ተወካይ ካፕቴን ማስረሻ ሰጤ መካከል ተደርጓል። በስምምነት ስነ ስርዓቱ ላይ ከጦርነት ያተረፈም ሆነ በጦርነት የተጠናቀቀ ግጭት ባለመኖሩ ይህ ድርድር ለክልሉም ህዝብ ሰላም መነሻ እና ለሰላም የተሰጠ ተግባር ነው ሲል አሚኮ ዘግቦታል። የአማራ ሚዲያ ኮርፖሬሽን ማለት ነው። በተያያዘ መረጃ እስክንድር ነጋ በዛሬው ዕለት በአፋሕድ እና በክልሉ መንግስት መካከል ተፈረመ ስለተባለው የሰላም ስምምነት አፋሕድን አይወክልም ሲል በማህበራዊ ሚዲያ መግለጫ ሰጥቷል። እንደዚሁም ደግሞ የአማራ ፋኖ ብሔራዊ ኃይል የሚባለው ስምምነቱን እያደረገ ያለውን አካል እንደማያውቀውም ጭምር ገልጿል። አማራንም የማይወክል እንደሆነ ገልጿል። አዳዲስ መረጃዎች እንደዚሁም ደግሞ የአማራ ፋኖ ብሔራዊ ኃይል የሚሰጣቸው መግለጫዎች የሚኖሩ ከሆነ ተከታትለን የምናደርሳችሁ ነው የሚሆነው። አብራችሁን ስትቆዩ አዳዲስ ክስተቶች ኢትዮጵያችን ውስጥ በአራቱ ማዕዘናት ምን ተከስቷል የሚለውን እያነፈነፍን ወደ እናንተ ጆሮ የምናደርስ ይሆናል። እስከዛው ድረስ መልካም ቆይታ ይሆንላችሁ እያልን እንሰናበታለን። ሰላም።